ሰላም ልጆች፣ በዚህ ትምህርት ሰሌክቲንግ ስለሚባል ነገር አስተምራችኋለሁ። ለመጀመር አድ ኖት የሚለውን እንነካለን። ታይትል የሚለው ላይ ሰሌክቲንግ ቤዚክስ ብለን እንጽፋለን። መጻፊያው ላይ ኖ አክት ኦፍ ካይንድነስ ኖ ማተር ሃው ስሞል ኢዝ ኤቨር ዌስትድ ብለን እንጽፋለን። በመቀጠል ከኖ ከሚለው በፊት ከርሰራችን አድርገን ኢንተር፣ ኢዝ ከሚለው በፊት ከርሰራችንን አስቀምጠን ኢንተር እናደርግና 3 መስመር እናደርገዋለን። መልካም። ማንኛውም ጽሑፍ ላይ ወይም ማንኛውም ነገር ላይ ለውጥ ማድረግ ከፈለግ መጀመሪያ ሰሌክት ማድረግ ይኖርብናል። ለምሳሌ የመጀመሪያውን መስመር ላይ የተጻፉትን ጥቁር ማድረግ ወይም ደመቅ ማድረግ ብፈልግ እዚጋ ክሊክ አድርጌ ቦልድ ብነካ አያችሁ ምንም አይፈጠርም። ነገር ግን ሰሌክት አድርጌ እንደዚህ ሰሌክት አድርጌ ቦልድን ስነካ አያችሁ አሁን ደመቅ አለ። ሁለተኛውን መስመር አንደርላይን ማድረግ ብፈልግ ወይም ከስር ማስመር ብፈልግ ዝም ብዬ ብነካ ወይ ከርሰሩ የቱም ጋር ቢሆን እና ብነካ ምንም አይፈጠርም። ነገር ግን ሰሌክት ካደረኩ በኋላ አንደርላይን ማድረጊያውን ከነካሁት አያችሁ አሁን አሰመረልኝ። ሶስተኛው መስመር ሰሌክት ካደረኩ በኋላ ኤች1 ባደርገው ትልቅ አደረገልኝ። መልሼ ኤች1 ሳደርገው ትንሽ አደረገልኝ። ስለዚህ ማንኛውንም ለውጥ ለማድረግ ሰሌክት ማድረግ ይጠበቅብናል።